አድርጎ ነበር ማለት ነው። እሺ ማሪ ትንሽ ጮክ በይ። ሄድፎን ካረግሽ ንቃዩ ድምፅሽ በጥራት እንዲሰማን። አይ አላረኩኝም፣ እንትን ኔትወርክ ነው እንጂ። እሺ ከዛ ኢሞን የተዋወቅንና ያው ኦንላይን ማውራት፣ እኔ ውጭ ነበርኩኝ። ከዛ ኦንላይን ነበር የምናወራው ማለት ነው። ሁሌ 3 አመት እንደዛ ኦንላይን ያወራን። ከዛ እያወራን ነይ በቃ እንተዋወቅ ምናምን ሲለኝ ወደ ኢትዮጵያ ሄድኩኝ ማለት ነው፣ እሱም ለመተዋወቅ። ከዛ ሲሄድ በዛው ተዋወቅኩትና ከፋሚሊዎችንም አስተዋወቅኩት። ከዛ በኋላ በቃ እኔ መስራት ስላለብኝ እሄዳለሁ ምናምን አልኩትና ከተዋወቅን በኋላ ፕሮሚስ አደረገልኝና ወደ ስደት ተመልሼ በኢሞ ግሩፕ ተዋውቃችሁ ለ3 አመታት አንቺ አረብ ሀገር ሆነሽ በፍቅር በስልክ ስታወሩ ቆይታችሁ ከ3 አመት በኋላ ኢትዮጵያ ገብተሽ ቀለበት አሰራችሁ አይደል? ፕሮሚስ አደረገልኝ። ጊዜ ቆየሽ ኢትዮጵያ በገባሽ ሰዓት? ስንት ወር ቆየሽ ከሱ ጋር? 1 አመት ቆይቻለሁ። እሱም ከቤተሰቦቹ እኔም ከቤተሰቦቼ። ኦኬ 1 አመት ሙሉ አብራችሁ ስትቆዩ በየስንት ጊዜው ትገናኙ ነበር? በ15 ቀን ወድ እንገናኝ ነበር። አብራችሁ ታድሩ? አረ እንደዛ እናድርም ነበር። ግን ዞሮ ግንኙነት አድርጋችኋል? አለን። እሺ ከዛም በኋላ አንቺ ቀለበት ካሰራችሁ በኋላ ወደ አረብ ሀገር ልመለስ ያልሽበት ምክንያት ምንድን ነው? እሱ አንቺን ማስተዳደር አይችልም፣ ቤት ኪራይ ከፍሎ ማኖር አይችልም። አንቺን ስራ የለውም። ያው የመንግስት ሰራተኛ ነው፣ ግን ደሞዙም አነስተኛ ስለሆነ በቃ ለመለወጥ ሰርተን እንለወጣለን ምናምን ብዬ ልሂድ አልኩት። ከዛ ልሂድ ስለው አይ አትሄጂ በዚሁ እንኖራለን ምናምን ሲለኝ ደግሞ እኔ ኑሮ በጣም ከበደኝ ማለት ነው። ትዳር ማለት በጣም ይከብዳል፣ ልጅ ይመጣል። ስለዚህ ትንሽ እንኳን መስራት አለብኝ ምናምን አልኩት። ከዛ እሺ ጀምሪ ምናምን አለኝና ሶሲ ትምህርት ተምሬ ጀመርኩኝ ማለት ነው። ከዛ በመሀል በቃ አንቺ ሄድሽም 3 አመት ሁላ ሰርተሽ እኮ የኔ ያልሽው ነገር የለም ቤተሰቦች ከመርዳት ውጭ። ስለዚህ አሁንም ብትሄጂ ቤተሰቦች ነው እንጂ የምትይው አትሄጂ ምናምን ብሎ ተጨቃጨቀ። መሀል ላይ ሁሉ ነገር ፕሮሰስ ከጨረስኩ በኋላ አትሄጂም በቃ አቃጥ ወደ ትዳር እንገባለን። ከዛ እንደዛ ሲል አይ ድምፅሽ ታፈነ ውዴ፣ አይሰማም። ሀይባት ወደ እንደዚህ ነገር አሁን ሳልሰማ ድምፅሽ ሄዶ መጣ። እንትኑን አትያዥ እሺ። ይሄ ድምፅ የሚያስገባውን ላይ ቂጡን የስልክሽ ቂጥ ማይክሮፎን ያለው እንደዚህ ካፈንሽው ድምፅሽ ይታፈናል። ይሄ ልቀቂው። እንደዚህ ነው ማውራት ያለብሽ። እሺ ከዛ እንደዛ እያለ ተጨቃጨቅንና በመሀል በቃ እሺ ሂጂ አለኝ። በቃ እሺ ምናምን ብዬው ቢዛይን ጠበቅኩኝ ማለት ነው። ከዛ ቢዛይን ጠብቄ ወደ ስግደት መጣሁኝ። ከዛ ስግደት ከመጣ በኋላ በየወሩም በቃ ደሞዝ እንትን ማለት ይኸውልሽ፣ ስግደት ከጨረስኩ በኋላ ፕሮሰስ ምናምን ሁሉ ነገር በራሴ ነው የጨረስኩት። እሱ ምንም ያገዘኝ ነገር የለም። ከዛ በኋላ ትልካለሽ ምናምን ሲለኝ አይ አንተም ደሞዝ ስላለክ በየወሩ አጠራቅም፣ እኔም ደሞዜ በየወሩ አጠራቅማለሁ አልክልህ ምናምን ብለን በዛው ቃል ተገባብተን ወደዚህ መጣሁኝ። ከዛ መጥቼ ያው አሁን ከመጣሁ 1 አመት ምናምን አልፎኛል። ግን በቃ ዘውትር ይጨቃጨቃል ምናምን፣ ብሩን የት ነው የምትወስጂው አትልኪም ወይ ምናምን ይላል። እኔ ግን ባልሰማ ዝም እለዋለሁ ሁሌ ማለት ነው። እና ደግሞ ሳውራው ምናምን አንዳንድ ቀን በቃ ስልክ እያበዛሽ ነው ከማንም የምታወሪው ምናምን አለ አይደለ፣ በቃ ነፃነት አይሰጠኝም። ኦንላይ ስገባ ምናምን ሁሌ ይጨቃጨቃል። ከዛ በጣም ትዕግስተኛ ሆኛ አሳለፍኩትና ከዛ እንዴት እንደማድረግም አንደኛ ግራ ገባኝ ከዚህ ልጅ ጋር። ከዛ በቃ አንዳንድ ቀን ምን ይላል መሰለሽ፣ ከፈለግሽ በቃ እኔን የምትጠራጠሪ ከሆነ ያለ መቀጠል ትቻለሽ ምናምን ይላል። ግን እሱም እኮ 24 ሰዓት ሁላ አይጠፋም። በቃ ይሆናል አንዴ እሱ ነው የሚጠረጥረኝ፣ አንዴ እኔ ነኝ የምጠረጥረው። ግራ አጋባሽ። የምትጠራጠሪ ከሆነ መተው ትችያለሽ አለኝ አልሽ። አንቺ ነሽ የምትጠረጥረኝ ወይስ እሱ ነው የሚጠረጥረሽ? እሱ ነው የሚቀናው አላልሽማ? ይኸውልሽ እሱ 24 ሰዓት ላይ ሲሆን ማንን እያወራሽ ነው ይለኛል። እሱም ሲሆን አንተስ ማንን እያወራክ ነው እለዋለሁ። ከዛ እንደዛ ስለው የእሱ መልሱ ምንድን ነው? ከፈለግሽ መተው ትችያለሽ ይለኛል።
እንዲ አንተ እኮ እንደዛ ስላልከኝ ነው እኔም እንደዛ ያልኩ ምናምን እለዋለሁ። በቃ ሁሌ በዚህ ያልተስማማንም ጭቅጭቅ፣ አንደኛ ጭቅጭቃችን ይህ ነው። ሁለተኛ ደግሞ በብር ማለት ነው። ማለት አሁን ብርን የእሱ አንድም የላኩለት ነገር የለም። ስመጣም የረዳኝ ነገር የለም። በዛ ደግሞ ግራ ገባኝ። ማለት ብር ጭቅጭቃቸው እንትና የሱ አንደኛ ብር ላኪ አትላኪ ነው። ሁለተኛ ደግሞ ኦንላይን ከማን ጋር የምታወሪው? እሱ እሺ፣ ብሩን መጀመሪያ ስትስማሙ የተስማማችሁት የመጀመሪያው ስምምነት ነው ዋናው። አንቺ ለሱ ልትልኪ ነው ወይንስ አንቺ ለትዳራችሁ ሰርተሽ ልታጠራቅሚ ነው? ከዛ የቤት ኪራይ ልትከፊለት፣ ቤት ልትገዢለት ነው ወይንስ ቤተሰቦችሽን ልትረጂ ነው? ለምንድን ነው ስትመጪ የመጣሽው? ቅድም ያልሽው የእሱ ደሞዝ የመንግስት ሰራተኛ ሲሆን ደሞዙ በቂ ስላልሆነ እንግዲህ ለወደፊት ትዳራችሁ ወደፊት እሱን አግብተሽ ልታኖሪው፣ ለዛ ነው ሰርተሽ ልታጠራቅሚ የመጣሽው። በቃ አብረን ስንሆን ነው ቤትም ቢሆን ገዝተን እኔ እና እሱ ቤትም ቢሆን ገዝተን አብረን ይገዛል። የመንግስት ሰራተኛ ነው። የመንግስት ሰራተኛ ደሞዝ የቤት ኪራይ ከከፈለ፣ ምግብ ከበላ፣ ከትራንስፖርት አለቀ፣ ከዛ አያልፍም። ስለዚህ እሱ መቼም ሊያጠራቅም አይችልም። ስለዚህ አንቺ አላማሽ አጠራቅመሽ ባል ማግባት ነው። ገንዘብ ሰርተሽ ገንዘቡን አጠራቅመሽ ሄደሽ ባል ታገቢበትና ባልሽን ታኖሪበታለሽ። ለዛ ነው ምክንያቱም የእሱ ደሞዝ ስለማያኖር አይደል? ቤት ለመግዛት ነው። አንቺ ባልሽን የምታኖሪበት ቤት ለመግዛት ነው የመጣሽ። ይኸውልሽ ምሳሌ የቤቱን ምሳሌ አሁን የእሱ የቤት ኪራይ ይችላል አይደለ? የኔ ቢያንስ ከሄድኩ በኋላ የሆነ ስራ እንጀምርና አብረን ለመስራት አብረን ለመኖር በቃ እቅድ ይሄ ነው የኔ ማለት ነው። ስለዚህ ግን አሁን ከተስማማ ለምንድን ነው ላኪ የሚልሽ ብር? በዚህ ተነጋግራችሁ ተስማምታችሁ ከሆነ የመጣሽው ለምንድን ነው ብር ላኪ የሚልሽ? ምን ሊያደርግበት? ለምኑ? እያመንኩሽ አይደለም። በቃ አንቺ 24 ሰዓት ወለቱ ያለሽ ግን የሌላ ሰው እያለቅሽ ይሆናል። ከጎን የሆነ ጓደኛ ይዘሻል ምናምን ይለኛል። ከዛ እኮ ያንቺ ብር ነው እሱ ምን አገባው? ደሞዙ ያንቺ ነው አይደለ? ያንቺ ላብ ነው፣ ያንቺ ጉልበት ነው። በአንቺ ደሞዝ ከአንቺ በላይ ማንም ሊያዝ አይችልም። ቤተሰቦችሽ እንኳን በአንቺ ደሞዝ ሊያዙ አይችሉም። ደሞዙን የደሞዙ ባለቤት ብቻ ነው የሚያዝበት። ከዛ አንቺ ነሽ እንቅልፋተሽ ከመዳም ጋር ተዳርቀሽ ከመዳም ልጆች ጋር ተዳርቀሽ እንደ ቤት አጥበሽ መከራ አይተሽ ይህን ገንዘብ ወር ጠብቀሽ የምታገኙ አንቺ ስለሆንሽ አንቺ ብቻ ነሽ በብርሽ ማዘዝ የምትችይው። ገባሽ? ማንም ሊያዝሽ አይችልም። ስለዚህ እንደዚህ ብሎ የመጠየቅ መብት ራሱ የለውም። ሼም ነው። ጀንትልማን ቢሆን እንደዚህ ብሎ ራሱ አይጠይቅም። ስለ አንቺ ደሞዝ ይሄን ያህል አይጠይቅም። እሱ ብቁ ስላልሆነ እሱ ቤቱን ለማስተዳደር በቂ ብቁ ስላልሆነ ነው አንቺ ለወደፊት ህይወታችን ብለሽ ልትሰሪ ይመጣሽ። በፍጹም ሊጠይቅ አይገባም ይሄንን። እንደገና ደግሞ ያለመተማመን ደግሞ ካለ አይዶን ነው ከባድ ነው እኮ። እኔም አሁን ይኸውልሽ እኔ ምን አልኩት መሰልሽ? በቃ ካለ ምንድነው ለምንድነው ማታምነኝ? በቃ ችግርክ ምንድን ነው አልኩት።